ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሚዲያዎች ቀርበው ስለ አጠቃላይ ኢሰማኮ እንቅስቃሴ መረጃ መስጠታቸው የተሰማበት ሰሞን እንደሆነ ይታወቃል። ድርጅቱም ከህግ ያፈነገጠና አሰራሮችን ያጎደለ አካሄድን ተጠቅመዋል ሲሉ በግልጽ በሚዲያ ሲናገሩ ተደምጠዋል። ኢሰማኮ የተዛባ ሪፖርቶች እያወጣ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መውቀሳቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱ የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ነው ወቀሳቸውን ያስደመጡት። ጠቅላይ ሚኒስትር ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይም ከዚህ በፊት በመንግስት ባልተገለጸ ሁኔታ ኢሰማኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርቶች ሲያወጣ መቆየቱን ጭምር ገልጸዋል። በአራት ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑ የተዛባ ያሉት ሪፖርቶች መንግስት በዝምታ እያለፈው እንደሚገኝ ጭምር የገለጹ ሲሆን ይህም ለተቋሙ ግንባታ ሲባል የተደረገ እንደሆነ ጭምር ገልጸዋል። መንግስት ለሰብአዊ መብት ከፍተኛ ኮሚትመንት ወይ ደግሞ ቁጥጥር አለው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ እዚቹ አካባቢ ተቀምጦም ማለትም አዲስ አበባ ውስጥ ሲያወጣ የነበረው ሪፖርት እያደመጡ ዝም የሚል መንግስት መፍጠር መቻሉ ትልቅ እርምታ መሆኑ ጭምር ነው ሲገልጹ የተደመጡትም። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብት ኮሚሽን በየትኛው ጉዳይ የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣም በግልጽ የተናገሩት ነገር የለም። ጠቅላይ ሚኒስትሩ አክለውም እኛ ነጻ ሆነው ይስሩ ብለን ነው እስካሁን ያለውን ከፍተኛ የሆነ እንቅስቃሴ ስናደርግ የቆየ ነው ሲሉም ጭምር ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በነጻነት እንዲሰራ መልሶ መዋቅር የተደረገለት ተቋም እንደሆነ ይታወቃል። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል ከነበረው አሰራሩ በተለየ መልኩ የዜጎችን መብት እንዲከበር በተደጋጋሚ ከመስራቱም ባሻገር ለሰብአዊ መብት ጥሰቶች መንግስትና ተቋማት ተደጋጋሚ የሆኑ ክሶች ሲቀርብባቸው እንዳቆየ ጭምር ይታወቃል። በሰሜን ኢትዮጵያ ለ2 ዓመታት በተካሄደው የእርስ በርስ ጦርነት ወቅት በተፈጸሙ ከባድ የሰብአዊ መብት ጥሰቶች በተመለከተ ኮሚሽኑ ከተባበሩት መንግስታት የሰብአዊ መብት ተቋማት ጋር በመሆን ምርመራ አድርጎ ሰፊ ሪፖርቶችን ሲያወጣ እንደቆየ ይታወቃል። ኢሰማኮ ምንም እንኳን መንግስት ተቋሙ ቢሆንም ብዙ ጊዜ የሚያወጣቸው ሪፖርቶች በመንግስት መገናኛ ብዙሃን የማይዘገቡ ሲሆኑ አንዳንድ ጊዜም ከፌዴራል መንግስትና ከክልል ባለስልጣናት ሪፖርቶች ጋር ጠንከር ያለ ትችቶችን ሲቀርብበት እንደቆየ ጭምር የሚወጡት መረጃዎች ያመለክታሉ። ኮሚሽኑ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ የመብት ጥሰቶችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የጦር ወንጀሎችን በተመለከተ ሪፖርቶችን ሲያስወጣ እንደነበር ይታወቃል። ከዚህም በኋላ በአማራና በኦሮሚያ ክልል ከሚካሄደው የትጥቅ ግጭት ጋር በተያያዘ በመንግስት ኃይሎችና በታጣቂዎች የሚፈጸሙ ጥቃቶችና የመብት ጥሰቶችን በተመለከተ የመንግስት አካላት ያላለሰለሰ ሪፖርቶች ያወጡ እንደቆየ ይታወቃል። በተጨማሪም የጸጥታ ኃይሎችና ሌሎችም የመንግስት መዋቅሮች በሰላማዊ ዜጎች ላይ ይፈጽሟቸዋል የተባሉ የመብት ጥሰቶችን የሚመለከቱ ሪፖርቶች በተደጋጋሚ ከሚወጡት መካከል የመጀመሪያውን ድርሻ የሚይዙ ናቸው። በተለያዩ ጊዜያት በሀገሪቱ ውስጥ የተፈጸሙ የመብት ጥሰቶችን በሚመለከት ከኢሰማኮ ባሻገር ዓለም አቀፍ የሰብአዊ መብት ተቋማት ተመሳሳይ ሪፖርቶችን ማውጣታቸውን ጭምር ገልጸዋል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት የተዛባ ሪፖርቶች ሲያወጡ ነበር ያሏቸውን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ሲመሩ የቆዩትን በራሳቸው የተሾሙትን ታዋቂው የመብት ተሟጋች ዳንኤል በቀለን ጭምር ገልጸዋል። በዓለም አቀፉ የሰብአዊ መብቶች ተቋርቋሪ ድርጅት እንደዚሁም ሁማን ራይትስ ዋች አፍሪካ ክልል ዋና ዳይሬክተር ሆኖ ሲሰሩ የነበሩ ሲሆኑም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የኢሰማኮ ኮሚሽነር ሆነው መሾማቸው ጭምር ይታወቃል።